ሁሉም ዓለም ላይ የተፈጠሩ ውጤታማ ነገሮች በግንባታ ሊሆኑ ይችላል፣ ወይም ደግሞ በከተሞች መቆርቆር አሊያም በተለያዩ ግኝቶች ሁሉም አንድ የሚያደርጋቸው አንድ ነገር አለ። እሱም ሁሉም የተነሱት ከሐሳብ ወይ ደግሞ አይዲያ ነው። እንዴት ናችሁ? እንዴት ከረማችሁ? እንኳን አይዲያ ቱ ሪያሊቲ ሐሳብ ወደ እውነት የዩቲዩብ ቻናል በሰላም መጣችሁ። ዳዊት ነኝ። ስላገኘኋችሁ በጣም ደስ ብሎኛል። አብዛኞቻችሁ የዚህን የዩቲዩብ ቻናል የበፊት ይዘት የምታውቁት ይመስለኛል። ይህ ቻናል በምህንድስናና በኢንፍራስትራክቸር ላይ በማተኮር የተለያዩ ቪዲዮዎችን ሲሰራ ቆይቷል። ከተወሰኑ ጊዜያቶች በኋላ ግን ይህንን ቻናል ይዘት መቀየር እንዳለብን ተረድተናል። በዚህም ምክንያት ወደ አይዲያ ቱ ሪያሊቲ ወይም ደግሞ ሐሳብ ወደ እውነት የዩቲዩብ ቻናል ተቀይሯል። በዚህ የዩቲዩብ ቻናል የተለያዩ ይዘት ያላቸው ሐሳቦች ይነሳሉ፣ ይዳሰሳሉ። ከነዚህ መካከል ምህንድስናና ኢንፍራስትራክቸር፣ ትምህርትና ቴክኖሎጂ፣ የሀገራትና የከተሞች ታሪክ ከመነሻ ጀምሮ አሁን እስካሉበት ድረስ የታዋቂ ግለሰቦች የስኬት ታሪኮችና ሌሎችም ይገኙበታል። ሁሉም ውጤታማ ነገሮች ትናንት ሐሳብ ነበሩ፣ ዛሬ ግን እውነት ናቸው። እንዴት እውነት ሊሆኑ ቻሉ? በዚህ የዩቲዩብ ቻናል እንዳሰሳቸዋለን። ስለዚህ አዳዲስ ነገሮችን መርዳትና መማር ከፈለጋችሁ አስገራሚና አነቃቂ ታሪኮች መስማት በይበልጥ የሚያስደስታችሁ ከሆነ ከምንም በላይ ደግሞ እቺ ዛሬ የምንኖርባት ምድር እንዴት እንደተገነባች በጥልቀት ለመረዳት ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳዘነጉ ማለት ፈልጋለሁ። እስቲ አንድ ላይ ሆነን ሐሳብን ወደ እውነት፣ አይዲያን ወደ ሪያሊቲ እንቀይርላችኋለሁኝ። መልካም ጊዜ